እኔ እንደማቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም ያባይን ሲሻገሩ ያለው አለ ጎንደር ያለ ሰሜን አለ አርማጭሆ ወልቃይት ጠገዴ አለ ሸዋም እንኳን ትንሽ ዋጋ ስንመጣ ቅድም እንድሪያስ የጠራቸው አይነት ጣራ መንዝ ቡልጋ ተጉለት ምንጃር ምናምን ተብሎ በጣጠሳል ወሎም ብንገባ እንደዚያው ነው ሰው አይደንቲፋይ የሚያደርገው ያልመጣ ነገር ኢትዮጵያዊ የሆነ በትግራይም ቢሆን ያው በኤርትራም ቢሆን ያው ያልመጣና በእውነት ውክልና የሚያስፈልገው ነገር እዚህ ሀገር ከኢትዮጵያ መሰረት ከተነሳ በኢትዮጵያ መሰረት መነሳት ብንፈልግ ኖሮ አገሩ የሚባለው ነገር ዘር አይደል አገሬ የት ነው የሚለው ሰው ሲጠየቅ አገሬ አማራ ነው እንደዚህ ነው የሚል ሰው የለም መንዜ ነው ከመንዜም እንኳን ይከፋፍላታል ላይቶ እቺ እንኳን ትንሿ አማራ ቤት እንኳን ወይ ላይ ቤት ወታች ቤት ይላታል ጾም እንኳን እና በዚያ ነው ሰው ራሱን ማንነቱን የሚገልጸው በመሬቱ ነው በአካባቢው አብዛኛው የደጋው ሰው ኢትዮጵያ ውስጥ በዚያ ነው የሚጠቀው በተለይ በሰሜኑ ክፍል ያለው እና አማራ የሚባል ነገር አማራን ወክላለሁ ብሎ አንድ ሰው እዛ ኮንፈረንስ ላይ ቢኖር ኖሮ ወይ አብዷል ያ ሰውዬ አንድ ችግር ያለበት ሰውዬ መስሎ ነው የሚታየው በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም የለም